እንዴት ናችሁ የቻናሌ ቤተሰቦች? ዛሬ እጅግ በጣም ጠቃሚና ብዙዎቻችሁ በጉጉት ተጠብቁት የነበረውን የደስደስ አፕሊኬሽንን ፓርት 3 ቪዲዮ ይዤላችሁ መጥቻለሁ። ባለፈው ሁለት ቪዲዮ ላይ በመጀመሪያው ቪዲዮ ቻናሉ ገና ሲለቀቅ እንዴት ነው ውስጡ ያሉት ነገሮች ምን ይመስላሉ፣ እስከ 13000 ብር ደግሞ ለኤጀንቶች የተዘጋጀ ሽልማትም እንዳለው ነግሬያችሁ ነበር። ሁለተኛ ቪዲዮ ላይ ደግሞ እንዴት ኤጀንት እና ሆስት መሆን እንደሚቻል የቫይቭ ቲማችንን እንዴት እንደምትቀላቀሉ ተመልክተናል። ዛሬ በአፕሊኬሽኑ አራተኛው ቀን ላይ በዋነኝነት የምንመለከተው አፕ ውስጥ ገብተን በምን መልኩ ስራዎችን እንሰራለን፣ ማይክ ታይማችን ወይም ክራውን ወንበሮች ላይ እንዴት እንቀመጣለን፣ የማውጫ ዊዝድሮዋል ሜቶዶቹ ህጎቹ ምን ይመስላሉ፣ ለቫይቭ ቲም አባላቶች የተዘጋጀውን አዲስ መለያም ጭምር እምነግራችሁ ይሆናል። ከሁሉ በላይ ደግሞ በቪዲዮ መጨረሻ ላይ በዚህ ፕላትፎርም ላይ ከፍተኛ ገቢ ለማግኘት የሚያስችላችሁን ትልቅ ሚስጥር አካፍላችኋለሁ። እስከ መጨረሻ አብራችሁን ቆዩ። አሁን ቀጥታ ወደ ስራው እንግባ። አፕሊኬሽኑ ውስጥ ገብተን ገቢ የምናገኝባቸው ሁለት ዋና ዋና መንገዶች አሉ። አንደኛው የማይክ ሰዓት ነው። ማይክ ላይ በቀን 1 ሰዓት መቀመጥ ይጠበቅብናል። ይህ መደበኛ የማይክ ታይም ሰዓት በየቀኑ በአግባቡ በመጨረስ በመጀመሪያው ሳምንት በየቀኑ 82000 ፖይንት ስለሚሰጠን ይህ ማለት በሳምንት ከክራውን ጋር ወደ $6.4 መስራት ያስችለናል። 1 ሰዓት ስትጨርሱ ለሌሎች ቦታችሁን ትለቃላችሁ። ሁለተኛው የማይክ ክራውን ታይም ነው። ሁለተኛው ገቢ ማግኛ ቦታ የክራውን ወንበር ነው። ክራውን ወንበር ላይ ለ1 ሰዓት ስትቀመጡ 3 ፖይንት ይሰጣችኋል። አንድ ላይ ቤት ውስጥ ክራውን ወንበር ክፍት እንዲሆንላችሁ ህጎቹ 4 ወንበር እንዲከፈቱ በትንሹ 10 ሚሊዮን መለዋወጥ ያስፈልጋል። 6 ወንበር እንዲከፈት 50 ሚሊዮን ጊፍት፣ 8 ወንበር እንዲከፈት 200 ሚሊዮን ጊፍት ያስፈልጋል። ትልቁ ዜና ወደኛ የቫይብ ቤት ከመጣችሁ ቢያንስ 4 የክራውን ወንበሮች በእርግጠኝነት በእኛ ቤት ውስጥ ክፍት ናቸው። ስለዚህ ተራ በተራ እየተቀያየራችሁ በመግባት ሁላችሁም የማይክ ታይማችሁን ማስቆጠር ገቢያችሁን ማሳደግ ትችላላችሁ። ሌላኛው አሁን ደግሞ ስልካችሁን ከፍታችሁ አፑ ላይ ስትገቡ እንዴት እንደምትጠቀሙ ላሳያችሁ። በስክሪኑ ከታች በኩል 4 ዋና ዋና ክፍሎች አሉ። ሆም አለ፣ የጌም በተን ደግሞ አለ፣ ሜሴጅ የምትመለከቱበት አለ፣ ፕሮፋይል አለ፣ የግል መረጃችሁ የምትመለከቱት እና የትም ቦታ ሆናችሁ ጌም መጫወት ትችላላችሁ። የጌም ምልክቱ ባለበት ቦታ ላይ እኔ በግሌ ስለ ጌም ካነሳን ሪኮመንድ የማደርጋችሁ ጌም ኬኖ የሚባለውን ጌም ነው። ለረጅም ሰዓት መጫወት የምትችሉበት የጌም አይነት ነው። በዚህ አፕሊኬሽን ላይ $10 ማለት 1 ሚሊዮን ዳይመንድ ነው። ገንዘብ ማውጣት ከ$1 ጀምሮ ይቻላል። ነገር ግን ማወቅ ያለባችሁ ህጎች አሉ። $1 ለማውጣት 100,000 ዳይመንድ ሊኖራችሁና 2 ሚሊዮን ጌም ቤት ልታደርጉ ይገባል። $5 ለማውጣት 500,000 ዳይመንድ ሊኖራችሁና 20 ሚሊዮን ጌም ቤት ማድረግ ወይም ደግሞ ጠቅላላ የተጫወታችሁት ድምር ያን መሙላት አለበት። $10 እና ከዛ በላይ ማለትም 1 ሚሊዮን ዳይመንድ ካላችሁ ብቻ በቂ ነው። ሌላ ምንም አይነት ህግና ገደብ የለውም። በተጫወታችሁት ቁጥር የቤቲንግ መጠን ስለሚሞላላችሁ $1 እና $5 ክፍያዎችን ቶሎ ማውጣት ትችላላችሁ። ሌላኛው ከዚህ በኋላ ቀጥታ ከኛ ጋር ለምትሰሩ የቫይቭ የሚኪ ኤጀንሲ አባላት በሙሉ የራሳችሁ መለያ አዘጋጅተናል። ይህ መለያ የውሃ ንዝረት አይነት ምልክት ሲሆን በውስጥ አባላት መካከል ለመተዋወቅ ለመለያየት ብቻ የሚያገለግል ነው። ስም እንዴት እንደምታስገቡ ነግራችኋለሁ። ግን የሚኪ ኤጀንቶች እንጂ ሆስቶች ይሄንን አታደርጉም። ወይም ደግሞ የሚኪ ኤጀንቶች ሆስቶችና ሌሎች ኤጀንቶችም ይሄንን ማድረግ አይኖርባችሁም። ይህን ለመቀየር ቀጥታ ወደ ፕሮፋይል ትገባላችሁ። ከላይ ሴቲንጉ አጠገብ ያለችውን የስዊች ኤዲት ምልክት ትነካላችሁ። ኒክኔም የሚለው ሲመጣላችሁ ከስማችሁ ፊት ለፊት የላክንላችሁን የቫይብ ምልክት ፔስት አደርጋላችሁ። ጨረሳችሁ። ሴቭ ማድረግ ነው። ሌላኛው እንደ ቫይብ ኤጀንሲ ጠንካራና አሸናፊ ቲም ለመሆን ትልቅ የጋራ መገናኛ ያስፈልገናል። ስለዚህ ማይ ቫይብ ኢንፎ የሚለውን የቴሌግራም ቻናላችንን ተቀላቀሉ።
ይህ ቻናል ለምን ይጠቅማችኋል? አንደኛ በየቀኑ አዳዲስ የጨዋታ ስልቶች ይለቀቁበታል። ሁለተኛ የስራ የስልጠና አዳዲስ መመሪያዎችን ሲኖሩ እዛ ላይ እንለቃለን። ተጨማሪ ገቢ የምታገኙባቸው ሽልማቶች፣ ቦነሶች፣ ሪዋርዶችም ሲኖሩ በፍጥነት እዛ ላይ ይደርሳቸዋል። አዲስ አባላትም ሲመጡ ወደዚህ አባላት ሲቀላቀሉ ቻናሉ ያበረታታቸዋል፣ ይበልጥ እንዲሰሩ እገዛ ያደርግላቸዋል። ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ኮሜንት ላይ አሁኑኑ ተቀላቀሉን። በመጨረሻም መግቢያ ላይ ቃል የገባውላችሁን ትልቁን ሚስጥር ላካፍላችሁ። በዚህ ፕላትፎርም ላይ ትልቅ የስኬት ቁልፍ እውቀት ነው። እውቀት አርነት ያወጣል እንደሚባለው የአፑን ህጎች፣ የፖይንት አሰራር፣ የማይክና የክራውን ሰዓቱን ጠንቅቆ የተረዳ ሰው ጊዜውን በአግባቡ ተጠቅሞ ከፍተኛ ገቢ ማግኘት ያስችሏል። ዝም ብሎ ከመልፋት ይልቅ ስርዓቱን ጠብቆ መስራት ይበልጥ አዋጭ ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ጻፉልኝ። ዛሬ እማስተዋወቃችሁ አንድ ለየት ያለች ኤጀንት አለች። ይቺ ኤጀንት እንዳልኳችሁ ማስረዳት አይሰለቻትም። ብዙ ጊዜ ኦንላይን ላይ ታገኟታላችሁ። የምትናገርበት መንገድ በጣም ደስ የሚያሰኝ ነው። ይቺን ኤጀንት መቀላቀል ትችላላችሁ። ስሟ ዛራ ይባላል። ከስር የእሷን የኢንቪቴሽን ሊንክ አስቀምጬላችኋለሁ። ለሁላችሁ መልካሙን ተመኘው። ባባይ